ከአቃቂ ወደዚህ መጥተው ይህንን ቦታ ገዝተው የባዕድ አምልኮ ቦታ ሆኗል። ከዛን ሰዓት ጀምሮ ማለት ነው። ግራኝ መሐመድ ቤተክርስቲያንን በሚያቃጥልበት ሰዓት፣ ካህናትን በሚያሳድርበት ሰዓት ዋሻ ቆፍረው ጽላትን ዋሻ ውስጥ እንዳስቀመጡ የሚነገርለት ቦታ ነው። ሰዎች ዝም ስሉ እግዚአብሔር ደግሞ ብዙ መሳሪያ አለው። ማንን አስነሳ? ቀበሮና ጅብን አስነስቶ ነው ይህንን ቤት ከዛ ጋር እንዲፈርስ ያስደረገው። እየታከኩት እየቧጨሩት፣ የጭቃ ቤት ስለሆነ እያፈረሱት እየታከኩት ማለት ነው። እንግዲህ አውላው በመንፈሱ ስናገር ይህንን ቦታ ለቤተ ክርስቲያን አደርጋለሁ ስል ስናገር ያው በጆሮችን የሰማነው ስለሆነ ነጭ ቆርቆሮ እንትን ብሎ ትልቅ ጉልላት እና ያንጸባርቅ ነበርና ምን አይነት ቤተክርስቲያን ነች ማላቃት በኔ ሀገረ ስብከት ምን አይነት ቤተክርስቲያን ነች ያለችው እዚህ መሀል አስፋልት ላይ ብዬ እስቲ አቁምልኝ ብዬ ሾፌሬን አቁሜ ወርጄ ተሳለምኩ። በምሳለምበት ሰዓት አይ ይሄ እኮ ቤተክርስቲያን አይደለም የጣዖት ቤት ነው ባዕድ አምልኮ ቤት ነው ብሎ ሲሉ ከዛን ዞሬ ወደ ኮራ ማርያም ተሳልሜ ይቅርበኝ አንቺ። አንደኛ ወደ ቤተ መቅደስ የሚገባ አንድ ዋሻ አለ። ውስጥ ገባ ከ10 20 ሜትር ላይ ስንደርስ ወደዚህ የሚገባ ዋሻ አለ። እሱ እንግዲህ እናታችን ቅድስት ድንግል ማርያም ጽላት እዛ ነው ያለው ተብሎ ነው የተዘጋ ነው። እሱ ማንም እስከዛሬ ድረስ የተገባ አልተደረሰበትም ማለት ነው። ስሜ ዲያቆን ፍቅረ ማርያም ቶሎሳ እባላለሁ። ምኖረውም እዚሁ አካባቢ ላይ ነኝ። ይህ ቦታ ደግሞ ዱከም ወይም ደግሞ ልዩ ስሟ መንደሎ ቅድስት ኪዳነ ምሕረት ቤተክርስቲያን ግቢ ውስጥ ያለ ነው። ይህንን ቦታ እንደምታዩት ዛሬ እንዲህ ባለ ሁኔታ ነው እያየን ያለ ነው። ቀደም ሲል ግን የእርሻ ቦታ ነው። ይህ ቦታ የእርሻ ቦታ ነው። የአርሶ አደር ነው። የአቶ ከፍትመር የእርሻ ቦታ ነው። ቀደም ሲል ምንም ነገር እዚህ አካባቢ ምንም እንደሌለ ነው። በ1985 አቶ አበበ ኃይለ መስቀል የሚባሉ ከአቃቂ ወደዚህ መጥተው ይህንን ቦታ ገዝተው የባዕድ አምልኮ ቦታ ሆኗል። ከዛን ሰዓት ጀምሮ ማለት ነው። እንግዲህ ቀደም ሲል እንዳልኳቸው የእርሻ ቦታ ነው ብያቸዋለሁ። እነዚህን አሁን የምናያቸው ቤቶች እዚህ ጋር የተለያዩ ስያሜ ያላቸው፣ ይሄኛው አዳኝ ወርቁ ይባላል። ይሄኛው ቤት አዳኝ ወርቁ። ቀደም ሲል ግን ከዛ ቦታ ነው የተነሳው። ይሄኛው ደግሞ ያው እንዲህ በአማረ ሁኔታ የተሰራው የእመቤታችንም ስዕል አድኖ እዚህ ጋር ተቀምጧል። ቀደም ሲል ቤተክርስቲያን ነው ወደዚህ ቦታ ወይም ከመመስረቷ በፊት የተቀመጠ ስዕል ነው እና ቤቱም የማርያም ቤት ይባላል። ብዙ ቤቶች አሉ። ከዚህ ጋርም አሁን እዚህ ጋር የሚቆምበት ቦታ ላይም ትልቅ ቤት አለ፣ የፈረሰ ነው። ሌላም ደግሞ ከጀርባም አለ፣ እዚህ ጋርም የፈረሰ አለ። ብዙ ቤቶች እንዳሉ ነው። እንግዲህ እንዲህ በዚህ አይነት መንገድ እያለ ነው ሰውየው ራሱ በዛን ሰዓት አቶ አበበ ኃይለ መስቀል እንግዲህ አውላው በመንፈሱ ስናገር ይሄንን ቦታ ለቤተ ክርስቲያን አደርጋለሁ ስናገር ያው በጆሮችን የሰማነው ስለሆነ ይህ ቦታ የኔ አይደለም፣ ይህ ቦታ የቤተ ክርስቲያን ነው፣ የኪዳነ ምሕረት ነው ብለው ይሄንን ነገር ነው ለአባቶች መልእክት ያስተላልፈው። እንደሰማነው
የውቃቢው መንፈስ ወይም አውሊያው ይህ ቦታ የኔ አይደለም ለቤተ ክርስቲያን እሰጣለሁ ያለበትን ዋነኛ ምክንያት ጥንታዊ አፈ ታሪክ ይነገራልና ታሪኩን መጠየቅ ጀመርን። አብርሃ ወአጽብሃ በዘመናቸው ከየረር ወደ ዝቋላ ሲያመሩም በቦታው ማረፋቸው ይነገራል። በሰማነው መሰረት ስፍራው በግራኝ መሐመድም ዘመን የሚጠቀስ ታሪክ አለው። ስሜ ዲያቆን ሙልጌታ ጉዳ እባላለሁ። በዚሁ ደብር በቁጥጥር ክፍል የማገለግል አገልጋይ ነኝ። እንግዲህ ይሄ ቦታ በእውነት እጅግ ጥንታዊ ቦታ እንደሆነ በግራኝ መሐመድ ሰዓት ቤተክርስቲያን በቦታው ላይ እንደነበረ ብዙ አባቶች ምስክርነትን ይሰጣሉ በየጊዜው ማለት ነው። ግራኝ መሐመድ ቤተክርስቲያንን በሚያቃጥልበት ሰዓት፣ ካህናትን በሚያሳድድበት ሰዓት ዋሻ ቆፍረው ጽላትን ዋሻ ውስጥ እንዳስቀመጡ የሚነገርለት ቦታ ነው። እነዚህ ዘመናት አልፈው በአፈ ታሪኩ ይነገር የነበረው ይህ ስፍራ ለበርካታ ዘመናት የእርሻ ስፍራ ሆኖ አገልግሏል። በተለይ በአጼ ኃይለ ሥላሴ ዘመነ መንግስት የአካባቢው ባላባት የእርሻ ስፍራ ነበር። ይሄ ቦታ ገና በኃይለ ሥላሴ ዘመን መሬት በባላባት በሚተዳደርበት ሰዓት የአንድ ባላባት ጋሻ መሬት ነበር እዚህ አካባቢ ማለት ነው፣ መንደሎ የሚባለው ሰፈር እና የዚህ ባላባትም ስም ጄኔራል ደርሴ ይባላል። እኚህ ጄኔራል ያው እዚህ አካባቢ ውድማቸው እዚሁ አሁን የምታዩት መቃኞ ቤት ቆርቆሮ በቆርቆሮ ያለበት ቤተክርስቲያን እና ዋሻው ያለበት አካባቢ ነው፣ ሜዳ ነው እና በዛ ሜዳ ላይ የእሳቸው ውድማ ነበር የሚባለው እና በዛ በባላባት ዘመን ጄኔራል ደርሴ አዲስ አበባ ነው የሚኖሩት። ግን እዚህ ደግሞ አዛዥ አላቸው፣ የራሳቸው አዛዥ እንደዚህ ሻምበል አድንቄ የሚባል ሻምበል ነበራቸው እና እኚህ ሻምበል እዚህ አካባቢ ያለውን አራሽ ገበሬን እያስተባበረ ምን እያለ እንዲወቁ፣ እንዲያርሱ፣ እንዲያይዱ፣ እንዲወቁ የሚያዝ ጀነራል ሻምበል ነበረ አድንቄ ማለት ነው እና ውድማውም እዚህ ነበር። በዛ ሰዓት በዛው በኃይለ ሥላሴ ክፍለ ዘመን ውስጥ ይሄ ሜዳ የሆነው ዋሻ የተወሰነች ቦታ ትበሳለች። በምትበሳበት ሰዓት ምንድን ነው ብለው አገልጋዮቹ ያዩታል። ቦታውን ሲያዩት ረዥም እንጨት አምጥተው ወደ ዋሻው ይከታሉ። ሲከቱት በጣም ረዥም ቦታ ነው። መንገዱ በጣም ማነው ስሙ ጉድጓዱ በጣም ይርቃል እና ምንድን ነው ተብሎ ሲባል ትንሽ ሲል እየሰፋ አይነት ነገር ሄደ። ከዛ ለጀነራሉ ነገሩት፣ ለባላባቱ ሲነግሩት እንደዚህ አይነት ቦታ እንደዚህ ሜዳማ ቦታ ላይ የሆነች ጉድጓድ ነገር ትንብላለች፣ በጣም ሩቅ ነው፣ ምን እናድርግ የሚል ነገር ይነጋገራሉ። ከዛን ድፈኑት አይነት ነገር ድፈኑት፣ ይሄ ድሮ አባቶቻችን ዘንጋዳና በቆሎ የሚሉበት እንደ ጎተራ የሚጠቀሙበት ቦታ ስለሆነ ይደፈን የሚል ነገር ትእዛዝ ይሰጣሉ። ለመድፈን እንትን በሚሉበት ሰዓት አፈሩን ምኑን እንትን በሚሉበት ሰዓት በጣም ጥልቅ ስለሆነ የሚቻል አይነት ነገር አይደለም። ከዛ ምንድን ነው የተደረገው? በሉ ቦታው ይታጠር፣ ከብት ምናምን ነገር እንዳይገባ ይታጠር ብለው ያዙና እንትን ይላሉ። ከዛም በኋላ እሳቸው ቤተክርስቲያን በዚህ ቦታ ላይ እንደነበረ ጭምጭምታ አላቸው። ታሪክን እንትን ማለት ጀመሩ። በዚህ ጊዜ ባላባቱ ቦታው የቤተ ክርስቲያን እንደነበር በሚያውቁት አፈ ታሪክ መነሻነትና በተገኘው የዋሻ ጉዳይ ጋር በተያያዘ ቦታውን የዘመኑ መንግስት ይቀማኛል የሚል ስጋት ያዛቸው። ከዛም በኋላ ይሄ ቦታ ይወሰድብኛል። እንግዲህ ቤተክርስቲያን በፊት ርስት ጉልት ተብላ እንትን ቦታ ይሰጣት ነበር፣ ሰፊ ቦታ ይሰጣት ነበር። ስለዚህ ይሄን ጋሻ ቦታ በቤተክርስቲያን ምክንያት ሊወሰድብኝ ነው የሚል አይነት ነገር ቅናት ውስጥ ገብተው ቦታው እንዲረክስ ሌላ ሁሉ እንደዚህ የወለደች ውሻ እንትን ግልገሎች ሁሉ እንዲጨመሩ በጉድጓድ ውስጥ እንዲጨመሩ ሁሉ አስደርጓል ይባላል፣ ያ ባላባቱ ማለት ነው። ግን ሆኖም እንደዛው እንትን እያለ ከዛም ቦታው ከሰፋ በኋላ ያ የባላባቱ አዛዥ ስራ አስኪያጅ የነበሩት እኚህ ሻምበል አድንቄ
ምን ያደርጋሉ? ልክ መሰላል ይዘው ወደ ውስጥ ለመግባት ይሞክራሉ። ክህነት አላቸው፣ ድቁና ክህነት አላቸው ይባላል። አሁን በህይወት ያሉ ወደ 96-8 ዓመት የሞሉ አቶ ንጉሴ ሄዴ የሚባሉ የእሳቸው ጓደኛ ናቸው። አባታቸውም አገልጋይ ናቸው። እሳቸውም አቶ ንጉሴም ለእኔም ክርስትና አባቴ ነው። አብረው የሚያገለግሉት ባላባቱ የምትሉት እና በዛ ሰዓት መሰላል ይዞ ገብተው በሚገቡበት ሰዓት ልክ ባትሪ ይዘው ዳይት ይዘው ይገባሉ። የባላባቱ አዛዥ ባትሪ ይዘው ከገቡ በኋላ ወደ ውስጥ ይገባሉ። ወደ ዋሻው ረዥም ዋሻ ነው። በሚገቡ ወደ ፊት ለፊት የተወሰነ ከሄዱ በኋላ ባትሪውን ባትሪው ይጠፋባቸዋል። ከዛ ልክ ባትሪው ሲጠፋባቸው ዞር ብለው ሲዞሩ ወደ ኋላ ይበራላቸዋል፣ ወደ መሬትም ይበራላቸዋል። ወደ ፊት ለፊት ግን ሲበራ እያጠፋባቸው እንትናል ተቸገሩ። እዛው የያዙትን ጸሎት ዳዊት ደግሞ እዛው ጸሎት አድርገው ከዛም በኋላ በቃ ለመውጣት እንትን ሲሉ በጣም ውጭ ላይ ያሉ ሰዎች ሲጨነቁ ነበር። ምን ሆኖ ነው? ሞቶ ነው? ምን አውሬ በልቶት ነው የሚል ነገር በጣም ደንግጠን ነበር ይላሉ አባቶች ሲመሰክሩ ማለት ነው። እና ከዛም በኋላ ቦታ ላይ የቆሙበት ቦታ ላይ ጸሎታቸውን እንደጨረሱ ባትሪው ወደ መሬት ይበራል፣ ወደ ፊት ለፊት አይበራም። ሲያልትን በሚሉበት ሰዓት ሱቲ መጋረጃ፣ የቤተክርስቲያን መጋረጃ የሆነ መጋረጃ ያገኛሉ። በዛ ሰዓት እሳቸውም በጣም ደንግጠው ያው ክህነቱም ስላላቸው ቦታውን እንትን ብለው ከዚህ ጋር ጽላት አለ እኔም ልጠቀም አልችልም አይገባኝም፣ ግን ይሄንን እንደ ምስክርነት ይዤ ልውጣ ብለው ያን መጋረጃ ራፊ ጨርቁን ይዘው ይወጣሉ። ይዘው ወጥተው በጣም ደንግጠው ውጭ ላይ ያሉት ገብቶ ቀረ ሞተ የሚል አይነት ነገር ሁሉ እንደነበረና ከዛን ግን ሲወጡ በደስታ ተቀብለውት ይሄ በዚህ ቦታ ላይ ጽላት አለ። የሚገርማችሁ ነገር ውስጥ ያለው ሙቀቱ ባትሪ ወደ ፊት ለፊት ሳበራ ባትሪውን ያጠፋብኛል፣ ወደ መሬትና ወደ ኋላ ወደ መጣውበት ሳበራ ግን ይበራል ባትሪው እና ይሄ የእግዚአብሔር ኃይል አለ እዚህ ጋር እግዚአብሔር የሆነ የቃል ኪዳን ታቦት አለ ብሎ ይነግራቸዋል። በዚህ ሰዓት ይሄን ነገር ለጀነራሉ ለባላባቱ መሬቱ ባለቤት በሚነግርበት ሰዓት እንደዚህ ለምን ገባ እንዴት ትገባለህ ብሎ እሳቸው ቀድሞም የፈሩት ነገር ስለነበረ አውቆት ስለነበረ በሉ እዛ ጋር እጠሩ፣ ማንም እንዳይደርስ ከብቶች እንዳይገቡ የሚል ነገር አሳጥሮ ቦታውን አስከብሮ ስለዚህ ስለ ዋሻውም ምንም አይ ነገር እንዳትናገሩ ይላቸውና ያስጠንቅቃቸዋል። እንደዛው እያለ የኃይለ ሥላሴ ክፍለ ዘመን ያልፋል። የቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘመነ መንግሥት አልፎ በሀገራችን ወታደራዊው አስተዳደር የደርግ መንግሥት ሥልጣን ያዘ። የዚህ ቦታ ታሪክም ተያይዞ ቀጠለ። አባቶች በዋሻው ያለውን ጽላት እናውጣ በሚል መጠየቃቸውን ቀጠሉ። መልስ የሚሰጣቸው ግን አልነበረም። ደርግ ከገባ በኋላ ደግሞ ይሄ ቦታ እንደዛው ታጥሮ ያው ከጊዜ ብዛት የተነሳ እየተቦረቦረ አፈሩም በክረምቱም እንትን እያለ እየሰፋ ይመጣል፣ እየተደረመሰ ይመጣል እና ከብቶች ብቻ እንዳይገቡ ተብሎ እንትን ይላል። በደርግ ሰዓትም ብዙ አባቶች በራእይ ታይቷቸው እዚህ ቦታ ጽላት እንዳለ እናውጣ እያሉ እዚህ አሁን በጣም ተከፋፍሎ ወደ 5 ቀበሌ የተከፋፈለ ሰፊ እንትን በአንድ ቀበሌ ነበር የሚተዳደሩ በዛ ሰዓት በደርግ ዘመን። እዛ ሄደው ይጠይቁ ነበር። ሊቀመንበሩን ጠይቀው እንደዚህ ጽላት አለ እዚህ ጋር እናውጣ እግዚአብሔር ፈቅዷል ብለው ሲሉ ዝም ምንም አይነት መልስ የሚሰጣቸው አልነበር። በተደጋጋሚ ይመጡ ነበር አባቶች በራእይ ያዩ ይሄን ቦታ ሲሉ ያው ቦታው ግን እንዳለ ተከብሮ በደርግ ሰዓት እንግዲህ መሬት ላራሹ ተብሎ ነበር። መሬት ላራሽ ሲባል በደርግ ሰዓት ሁሉም ቦታዎች ተከፋፈሉ። በአንድ ጋሻ አንድ ባላባት ሲገዛው የነበረው ቦታ ለአራሹ ገበሬ ተሰጥቶ ስለነበረ እንዳጋጣሚ ይሄ ቦታም ለአቶ ከፍቲመር፣ ለጫላ ገመቹ፣ ለታፈሩ ደገፉ፣ ለውቢቱ ሞላ ተብሎ ተከፋፍሏል አካባቢው ማለት ነውና ያም ዘመን የደርግ ዘመንም ያልፍና ኢህአዴግ ይገባል። እንደ ታሪክ ነጋሪያችን ዲያቆን ሙሉጌታ ጉዳ ገለጻ የደርግ መንግስት ስልጣን ለቆ የኢህአዴግ መንግስት በ1983 ዓመተ ምህረት ሀገሪቱን ከተቆጣጠረ በኋላ ቦታውን አቶ አበበ ኃይለ መስቀል የተባሉት ግለሰብ ገዙት። ኢህአዴግ በ83 ገብቶ በ85 ይሄ ቦታ ተገዝቶ ይሄ አሁን ባዕድ አምልኮ ባለቃልቻው አቶ አበበ ኃይለ መስቀል ገዝቶት የአምልኮ ስርዓት
እዚህ የባዕድ አምልኮ ስርዓትን ሲያደርግ እንደነበረ ልክ እንደመጣ አዲስ ቤት በጥሩ ሁኔታ እንደሰራ በዛ ሰዓት 18000 ብር ይፈጀ ይባላል። 18000 በጣም ብዙ ይመስለኛል እና በዛ ሰዓት እኔም ስለማላውቀው አዲሱን ቤት ነው ጅብና ቀበሮ አፍርሶ ወደዚህ አዳኝ ወርቁ ወደ ተባለው ወደዚህ አስጠግታችሁ ስሩ፣ ከስር እየተቃጠልኩ ነው፣ በስሬ ታቦት ጽላት አለ ብሎ ወደዚህ እንዳስመጣቸው አይን እንትን የሚባለው ይሄኛው አሁን ቅድም ያልኳቸው አዳኝ ወርቁ የሚባል ቤት ይሄ ቤት በዚህን ሰዓት ደጀ ሰላም ነው ለቤተ ክርስቲያን ውሎ በግዢ መልክ ለቤተ ክርስቲያን ውሎ ቀደም ሲል እዛ አካባቢ ነበር። አሁን ህንጻው የተሰራበት በአዲስ መልክ አሁን ህንጻው የተሰራበት ቦታ ነበር። ይህ ቤት ቀበሮና ጅብ ነው ያፈረሰው። ምክንያቱም አንድ አባትም እንዲሁ ከርቀት ከአማራ ክልል አካባቢ መጥቶ ለአንድ ሳምንት አካባቢ እዚህ አካባቢ ተቀምጦ ይህንን ዋሻም ስላለ ዋሻውን ፍቀዱልኝ፣ ታቦት አለ ታቦቱን እንየው ላውጣ ስል ነበር። ግን አልተፈቀደላቸውም። ማነው ከልካዩ? እዚህ ግቢ ያለው ሰው ማለት ነው። እዚህ ግቢ ያለው የዚህ ግቢ ጥበቃ ማለት ነው። ጥበቃ አይቻልም ብሎ ሲያባርር ነበር ብዙ ጊዜ በተደጋጋሚ። ሰውየው ግን እኛ አባት ግን እየመጡ ብዙ ጊዜ ይጠይቁ ነበሩ ይፈቀድልኝ ልየው በማለት እና እንግዲህ ያው ሰዎች ዝም ስሉ እግዚአብሔር ደግሞ ብዙ መሳሪያ አለው። ማንን አስነሳ? ቀበሮና ጅብን አስነስቶ ነው ይህንን ቤት ከዛ ጋር እንዲፈርስ ያስደረገው። እየታከኩት እየቧጨሩት የጭቃ ቤት ስለሆነ እያፈረሱት እየታከኩት ማለት ነው። ከዛም በኋላ አባቶች አሉት እዚህ ባዕድ አምልኮ እየመጡ እንትን የሚሉ ስላሉ እነዛ ሰዎች ጠየቁት መንፈሱን። ጅብና ቀበሮ ቤቱን እያፈረሱ ነው ምንድን ነው ብለው ሲጠይቁት ይህ ቦታ የኔ አይደለም፣ ይህ ቦታ የቤተ ክርስቲያን ነው የኪዳነ ምሕረት ነው ብለው ይሄንን ነገር ነው ለአባቶች መልእክት ያስተላልፈው። በዚህ ስፍራ የተመለከትናቸው በአሰራራቸው ቤተ ክርስቲያን የሚመስሉ የተሰሩበት ዓላማ ግን ለውቃቢ አምልኮ አገልግሎት የነበሩት ቤቶች የእመቤታችን ስዕለ አድኅኖ ያለበት ውስጡ ፈርሶ የዕቃ ማከማቻ መሆኑ ተነግሮን፣ ሌላኛው ወይም አዳኝ ወርቁ ተብሎ በወቅቱ ስያሜ የተሰጠው ደግሞ ባለውቃቢው ይፈርድበት እንደነበረ አሁን ደግሞ የደብሩ ደጀ ሰላም ሆኖ እያገለገለ እንደሚገኝ ተገልጾልናል። እስቲ በውስጡ በወቅቱ የነበረውን ሁኔታ እንመልከት። እንግዲህ ይህን ቤት እንደምታዩት በዛ በወቅቱ የተሰራ ቤት ነው። አዳኝ ወርቁ ብሎ ሰይሞታል ባዕድ አምልኮ እና ያው እንትን በሚልበት ሰዓት ይሄ የሚፈርድበት ቦታ ነው። እዚህ ውስጥ አልጋ አለው። እዚህ ላይ የምናየው እዚህ አልጋ ላይ ሆኖ ነው የሚፈርደው። ፍርድ እንትን ይላል። በዚህ ሰዓት አሁን በደጅ ሰላም የምንገለገልበት ቦታ ነው። ያም እንደዛው እንግዲህ እግዚአብሔር ፈቅዶ ለራሱ አመቻችቶ ያዘጋጀው ቤት ነው። ደጅ ሰላም አድርገን እየተጠቀምንበት ያለው እንደምታዩት እንግዲህ ሰዎችን ለማሳሳት ሰዎችን ለመሳብ ከቤተክርስቲያን ጋር አመሳስሎ ጉልላትን እንደዚህ ቤተክርስቲያን አስመስሎ ሰዎችን እንትን እንደማለት እያታለለ እንትን የሚል ነው። የሚገርማችሁ ነገር እዛ ጋር እንደምናየው የእመቤታችን ስዕል ላይ ስሎ እመቤታችን ግን ቀድማ ገብታ ይሄን ስራ ስትሰራ ነበር። እግዚአብሔር ይሄን ቀድሞ ስራውን ሰርቶ ይሄን ቦታ የራሱ ማደሪያ የራሱ ዙፋን አድርጎታልና የእግዚአብሔር ስም የተመሰገነ ይሁን እላለሁ። አመሰግናለሁ። ይህንን አስደናቂ ሁኔታና ታሪክ ከተመለከትነው አካባቢ አቅራቢያ ነው ዋሻው ይገኝ የነበረው። በወቅቱ ዲያቆን ፍቅረ ማርያም ቶሎሳ እንግዲህ እንዲህ ያለ ዋሻም ደግሞ ከዚህ ግቢ ከዚህ ከባዕድ አምልኮ ግቢ 10 ሜትር ላይ ነው ዋሻው የሚገኘው። ይህ ዋሻ ቀደም ሲል እንግዲህ የጃርት ጉድጓድ ነው እየተባለ
እኛም በልጅነት ድንጋይ ሁሉ እንወረውርበት ነበር፣ ያው ያለማወቅ ነው። እዛ ዋሻ ላይ ግን በተደጋጋሚ ሰኔ 12 ከብት ይታረዳል። ይሄ ባዕድ አምልኮ እዛ ቦታ ከብት ያርዳል ማለት ነው። ያው እንዲመለክበት ሲደረግ ነበር የቆየው። ግን እግዚአብሔር በራሱ ጊዜ ነው ቦታውን ያስከበረው። ቅድም እንዳልኳችሁ የእመቤታችን ስዕለ አድኖም ገና ቤተክርስቲያን ወደዚህ ከመምጣቱ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያኑ ከመሰራቱ በፊት ይቺ ስዕለ አድኖም ወደዚህ መጣ። ማን ነው እንዲህ ያስቀመጠው? ራሳቸው እነሱ ማለት ነው። በራሱ ጊዜ ነው ነገር እንዲሆነው። እንግዲህ ቅድም ያው እንደተገለጸው ስለ ዋሻው ሁኔታ ቅድም ባጭሩ ተገልጿል። ከዛኛው ከቃልቻው ግቢ 10 ሜትር ላይ የሚገኝ ዋሻ ነው። ቀደም ሲል እንግዲህ እዚህ ዋሻ ውስጥ ዛፍም እንዳለ ነው። ትልቅ ዛፍ እዚህ ጋር ነበር። ዛፉ ተቆርጦ ነው ከውስጡ ዛፉ ተቆርጦ ነው ይህንን በቆርቆሮ እንዲታጠር ምክንያቱም የተደረገው ለጥንቃቄ። ውስጥ ለውስጥ በጣም ረጅም መንገድ ያስኬዳል። ከ35 ሜትር ያክል ያስኬዳል። ይህም እንግዲህ እኛ የሄድንበት ነው እንጂ ከዛ በላይ ሊያስኬድ ይችላል። አልተደረሰበትም። ክፍል አለው። አንደኛው ወደ ቤተ መቅደስ የሚገባ አንድ ዋሻ አለ። ውስጥ ገባ ከ20 ሜትር ላይ ስንደርስ ወደዚህ የሚገባ ዋሻ አለ። እሱ እንግዲህ እናታችን ቅድስት ድንግል ማርያም ጽላት እዛ ነው ያለው ተብሎ ነው የተዘጋ ነው። እሱ ማንም እስከዛሬ ድረስ የተገባ አልተደረሰበትም ማለት ነው። እና ዋሻው እንግዲህ ቀደም ሲል ጠባብ ነው፣ እያደር ነው እንግዲህ ዝናብ በሚዘንብበት ሰዓት እየሸረሸረው እያሰፋ መጣ እንጂ ቀደም ሲል ይሄ ራሱ አንድ ክፍል ነው። እየሄድን እንግዲህ ክፍል አለው ከ3 ክፍል ያላነሰ ውስጥ ለውስጥ በጣም ያስኬዳል። እንግዲህ የዋሻው ቀደም ሲል እዚህ ቃልቻው በዚህ ቦታ ላይ ከብት ያርዳል። ሰኔ 12 በዓመት አንድ ቀን ከብት ታርዶ አካባቢ ሰው ተጠርቶ እንደሚመግብ ነው። ከዛም በኋላ ነው እንግዲህ ዋሻው ራሱ እመቤታችን ራሷ ያስከበረችው። ከዛም በኋላ የዋሻ እየተፈራ መጣ። ታጥሮ በዚህ አይነት መንገድ ለቤተ ክርስቲያን ውሏል። በዚህን ሰዓት የዋሻው እምነት ተብሎ ከዚህ የሚወጣ አለ። በእውነቱ ከሆነ ብዙ ጊዜ ይነገራል። ሚዲያ ለመኖር ነው እንጂ በአውደ ምሕረት ሰባኪያን ብዙ ጊዜ ይናገራሉ። አባቶችም እዚህ ጋር አጥማቂውም አለ ብዙ ጊዜ መልእክት ያስተላልፋሉ። ልጅ አጥተው ልጅ ያገኙ፣ ታሞ የዳኑ፣ እግራቸው እንግዲህ ከብዙ ደዌ የተፈወሱ ነው። አሁን እንግዲህ ከዛሬ ጀምሮ በሚዲያ እንዲህ ሲገለጽ ብዙ ሰዎች መጥተው እውነቴን ነው የበረከቱ ተካፋይ ይሆናሉ። የታመሙ መጥተው እዚህ ጋር በረከት ረድኤት እንደሚያገኙ ተስፋ አለኝ። ከዚህ ጋርም አያይዤ ቦታው ላይ በጣም ከዋሻው ጋር ታይዞ ጸበልም አለ። እዚህ ጋር ታሪካዊ ጸበል ነው። በእውነቱ ከሆነ ብዙ ሰዎች መጥተው የተፈወሱበት እየዳኑበት ነው። ከጅምሩ እስከ ዛሬ ድረስ እንደ እግዚአብሔር ፍቃድ በዚህ ቦታ ነው ያለሁት። ብዙ ሰዎች መጥተው እዚህ ጋር ድነዋል ብያለሁ። አይነ ስውር መጥቶ እንግዲህ እዚህ ጋር አይኑ ታሞ ምናልባት ሳይ መጥቶ እዚህ ጋር ጸበል ተጠምቆ ድኖ እንደገባ ይሄ በቅርብ ጊዜ ተጽፎም በመረጃ የተቀመጠ ነገር ስላለ ይሄ ነው። ሌላም እንግዲህ ቅድም እንዳልኩ መንታ ልጅ ሕክምና ቤት ሄዳ ልጅ ሌላትም ወደ ሕክምና ሄዳ በቃ እንደማትወልድ ተነግሯት በዶክተር እንግዲህ ዶክተር ደግሞ ዋናው ዶክተር አለ እመቤታችን ቅድስት ድንግል ማርያም መጥቶ እዚህ ተናግሮ ጸበሉን ለምስቱ ወስዶ ገብቶ ዳንኤል ይባላል አቃቂ ላይ መንታ ልጅ እንደወለደ መንታ ልጅ ይዞ መጥቶ እዚሁ ክርስትና እንዳስነሳ ያው በተጨባጭ ይህንን ልገልጽ ወዳለሁ።
እንግዲህ ከዚህ ጋር ታይዞ ዋሻው 10 ሜትር ላይ ነው እንደሚገኘው። እዛ ዋሻው ውስጥም እዚህ ግቢ ያለው አንድ ግቢ ውስጥ የሚሰራ ማለት ነው ተላላኪ አሉ የሚያገለግሉ ማለት ነው። እና እኚህ አባት ዋሻ ውስጥ የጣሊያን ብር ወይም ደግሞ ጠገራ ይኖራል በማለት ባትሪና አካፋ የተለያየ ነገር ዶማ ይዞ ገብቶ በአፍንጫውም በአይኑም ደም እና አይኑ ሁሉ እንደታወረ ከዛም በኋላ ግን ይህንን አውላውን ደግሞ ባዕድ አምልኮን ጠይቀው ለምን ገባ? ይህ ቦታ የቤተ ክርስቲያን ነው፣ እንዲህ ያደረገ መልአክ ነው። ስለዚህ የቤተ ክርስቲያን ዕጣን ገዝተ ያው ለምንና ትድናለህ ብሎ እንደተነገረው ከዛም በኋላ ይህንን በማድረጉ ሰውየውም እንደዳነ ያም ሰውዬ በአሁኑ ሰዓት በአካል እንዳለ እንግዲህ ይህን ይመስላል ባጭሩ። እግረ መንገድ ይህንን ታሪክ አዘል ዋሻ አሁን ከተደረገለት መጠለያ ባሻገር የመሸርሸርና የመደርመስ ችግር እንዳይፈጠርበት የማስተካከል ተግባር ጉዳይ እስከምን ድረስ ታስቧል? ጥሩ መልካም። ይህንን ከአንድም ሁለቴ ሶስቴ ያለውን ባለሙያም ሌላ ሰውም ጨምረን አይተነዋል። እዚህ ጋር ምሰሶ ወይም ደግሞ ኮሎን አቁመን በፌሮ ልክ እስላብ ሞልተን በእንደዚህ አይነት መንገድ እንዳይሄድ። ምክንያቱም ምንድነው ቀደም ሲል የሚያምር ነበር። አሁን እንደውም ትንሽ እንዲህ ሲበላሻሽ እንትን ያለው ያ በዛ አይነት እንዲሆን እንግዲህ ህዝበ ክርስቲያኑ ከኛ ጋር ከሆነ እኛም ያቀርነው ነገር አለ እስላም ሞልተን ሌላ እንደውም በዚህ በኩልም ሌላ ክፍል እንዳለ ነው። በጀርባይ በኩል ይኸው እዚህ ጋርም ይታያል። በዚህ በኩል በር ወጥቶ ይሄ ሙሉ ለሙሉ እንደ ቀድሞ እንዲመለስ ነው የታሰበው። ይህን ይመስላል። በነገራችን ላይ ቤተ ክርስቲያኗ የተመሰረተችው በዚህ ቤተ መቅደስ መስለው የቃልቻ ባዕድ አምልኮ ይፈጸምባቸው ከነበሩ ቤቶች አምልኮ ፈጻሚው ግለሰብ በመልቀቃቸው መሆኑ አይዘነጋም። እሺ እንግዲህ እሳቸው አቶ አበበ ብዙ ጊዜ ይህንን ቦታ ለቤተ ክርስቲያን አደርጋለሁ ብለው ደጋግሞ ሲናገሩ ሰምተናል። ነገር ግን ዛሬ ነገ ሲሉ ቆይቷል። በዚህ ቦታ ላይ ከለታት አንድ ቀን ራሳቸው ተነስተው ዋሻውን በእንግዲህ ኪዳነ ምሕረት ያው ለቅቄልሻለሁ ብለው ይህንን ቦታ ይህንን ግቢ ለቀው ወደ አቃቂ ከተማ እንደገቡ ልክ እዛ እንደደረሱ እንዳረፉና ኮራ ማረም እንደተቀበሩ ነው ታሪኩ። እውነታ ነገርም ያለው የስፍራውን ጥንታዊ ታሪክ እየነገሩን ውቃቢ ቤትና ዋሻውን እያስጎበኙን የሚገኙት ዲያቆን ሙሉጌታ ጉዳና ዲያቆን ፍቅረ ማርያም ቶሎሳ ለዚህ በጎበኘነው ቅጥር ግቢ ለምትገኘው የመንደሎ ደብረገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን መስራቾች ናቸው። በአባቶች ከሚሰሙት ታሪክ በመነሳት ጊዜ ገብር ለእግዚአብሔር እንደሚባለው እግዚአብሔር የሚሰራበት ሰዓት አለው። ሰዓቱና ወቅቱን ጠብቆ እግዚአብሔር ልጆቹን አስነሳ። ያው መሳሪያ አድርጎን በወቅቱ እግዚአብሔር ፈቅዶ በእኛ ላይ ልጆችም ስለነበርን በእኛ ላይ አድሮ ይሄ ነገር ለምን ይሄ ዋሻ ይባል በታሪክ ብቻ እንሰማለን። ለምን በታሪክ ብቻ እንሰማዋለን? ለምን እግዚአብሔርም ይረዳናል? ለምን እዚህ ቦታ ላይ ጽላት ታቦት ተተክሎ እንድንገለገል ይሄ ህዝብ የሚገርማቸው ይሄ ሰፈር እንዳለ ብዙ ወደ 5 የሚሆኑ አብያተ ጣዖታት ነበሩ። እንደዚሁ ባዕድ አምልኮ እንደዚህ አይነት ቦታ ትላልቅ እንደዚሁ ነበሩ በጊዜው ማለት ነው። እና ለምን የሚል ነገር ከዚህ ተመላልሰን ወደ 7 ኪሎ ሜትር የሚሆን ኮራ ማርያም ከዚህ ተመላልሰን ነበር እሁድ የምናገለግል የነበረው። እግዚአብሔር ፈቀደ፣ አነሳሳን። አካባቢው ያሉትን ሽማግሌዎችን አወያየን። ደስ ይለናል፣ ይሄማ ተገኝቶ ነው የሚል ነገር እንትናለ። ከ2000 በፊት እንግዲህ እነዚህ ቤቶች ነበሩ። ከዛም በኋላ ነው እንግዲህ እንደ አጋጣሚ እንግዲህ እግዚአብሔር ነው ቤት የሚሰራው፣ የሰው ልጅ አይደለም። ዞሮ ዞሮ እግዚአብሔር በሰው ላይ ብዙ ስራ ይሰራል። እኔና ወንድሜ ዲያቆን ሙሉጌታ ጉዳ ወደ ኮራ ይሄርንም አንዳንድ በድቁና እያገለገልን እያለን እንግዲህ እግዚአብሔር ያው አነሳስቶ ወደ እድር ሄደን እድር ላይ መሄድ ነገር የቦታውን ሁኔታ እየተባለ ያለውን እየተደረገ ያለውን ነገር ለህዝብ እድር ላይ ተናግረን ከእድር ውስጥ አንድ 5 ሰው እንዳገኘን እነዛ 5 ሰው አግኝተን 5 ሽማግሌዎች ማለት ነው። እነዚህን ሰዎችን ይዘን ወደ ብፁዕ አባታችን አቡነ ጎርጎርዮስ ምስራቅ ሸዋ ሄደን ይህን ቦታ በአጭር ጊዜ ውስጥ እንዲፈቀድልን ከዚህ ግቢ ውጪ
ወይዘሮ እትዬ ታፈሩ የሚባሉ አሉ። እሳቸው ደግሞ ሄደን ጠይቀን ቦታውን ፈቀዱልን። ያ ቦታ ዋሻው ያለበት ከግቢ ውጪ ነው። ያ ደግሞ የሌላ ግለሰብ ነው። የወይዘሮ እትዬ ታፈሩ እሳቸውን ጠይቀን እሳቸው ፈቃደኛ ሆኖልን ያን ቦታ አጥረን ሄደን ወደ አባታችን ፈቃድ እንዳገኘን በአጭር ጊዜ ውስጥ እችን ቤተክርስቲያን አሁን ያለች መቃኞ ቤተክርስቲያን በ3 ቀን ውስጥ ነው ተሰርቶ ያለቀው። 1999 ዓመተ ምህረት እንዳጋጣሚ ግንቦት ወር ላይ ህዝብ ቆጠራ ተብሎ ታውጆ ነበር። ትምህርት ቤቶች ዝግ ነበር እና በዛ ሰዓት ለአንድ ወር ለግንቦት ወር በዛ ሰዓት ግን አሁን የምነግርህን ታሪኮችን መጻፍ ጀመርን። መጻፍና መሰብሰብ ጀመርን ከሚያውቁት አባቶች ማለት ነው። እና ሰብስበን ወደ ልክ ሰኔ ሲገባ መጨረሻውን ፈተና ፋይናል ፈተናችን ተፈትነን ሰኔ 30 ካበቃ በኋላ ሐምሌ ወር በ1999 ዓመተ ምህረት ወደ እንትን ገባን፣ ወደ ህዝብ ገባን። በየእድሩ ህዝብን ማሳመንና ያን ነገር ተሰራ። እግዚአብሔር ይመስገን። ከዛ በኋላ እንግዲህ በዛው አመት ክረምት ውስጥ ነው ይሄ ቦታ ይታይ ተብሎ በሚባልበት ሰዓት ለኮራማርያም አጥቢያችን ኮራማርያም አሳወቅን። ይሄንን የኮራማርያም አገልጋዮች መጡ። ቦታውን የሚገርማችሁ ነገር ልክ ናሴ 2 ነው የመጡት። ናሴ 2 የሰዓታት ጸሎት አለ ሌሊት ሰዓታቱ እንዳለቀነ ጸሎቱን እንትን ካለ በኋላ ፍልሰታ ስለሆነች ማለት ነው። ሁሉም አገልጋዮች ይሄን ነገር ሲሰሙ በጣም በደስታ መጥተው ልክ ዋሻው ላይ ደርሰው እንትን ሲሉ ከአራት ያላነሱ አገልጋዮች አንድ መርጌታ ፍሬዎት የሚባሉ ትልቅ አባት አሉ። እኛን ድቁና ያስተማሩን አባት እነ መጋቢ ስርዓት የሚባሉ አሉ። ብዙ ካህናቶች አሉ። ዋሻውን ልክ ጎንበስ ብለው በሚያዩበት ሰዓት የሁሉም የጽና ድምጽ ነው የሰሙት። የጽና ድምጽ ሰምተው ከዛ ምን ተባባሉ? ቀድሞ ነው የገባ ካህን አለ እንደ ጽና ይዞ ምናምን ነገር እንዴ እርሶም ሰሙ እንደ መርጌታ አንተም ሰማ ቀሲስ እየተባባሉ ተገርመው በቃ ይሄን ቦታማ አንነካውም፣ ይሄን ነገር ማንም ሰው እንዳይገባ እዚሁ እንዳልገባን እንትን እንዳላልን ቃለ ጉባኤ ተያይዘን እንትንበል። አስተዳደሩ መላከ ፍስሐ ኪዳነ ወልድ በየነ የሚባሉ የደብሩ አስተዳደር ከኋላ ነበሩ። እሳቸውን በበቅሎ እየመጡ ነበረ። እሳቸውን ጠብቀው አንገባም፣ ለበላይ አካል ለወረዳ ማሳወቅ አለብን ብለው ለናሴ 7 ያንን አሳውቀው ናሴ 7 በድጋሜ በጧት መጥተው ህዝቡን ተሰበሰበ። አዩት። ቁፋሮ ተጀመረ። የዋሻው ቁፋሮ ልክ ዋሻው ውስጥ ተገብቶ ቁፋሮ እንደተጀመረ የሰው አጽም እነዚህ እጅ እግር የመሳሰሉ እንትኖችንና ድሮ የሚገለገልበት የነበረ የሸክላ እንትኖች አሉ ብረድስቶች እንደዚህ አይነት እንትኖችን ማግኘት ተጀመረ። በዛ ሰዓት በጣም ገርሟቸው በቃ አቁሙ ብለው አዘዙ። የወረዳው ስራ አስኪያጅ ማለት ነው። የወቅቱ የወረዳው ስራ አስኪያጅ ቁፋሮውን አስቁመው በወቅቱ የተሰበሰቡትን የአካባቢውን ህዝበ ክርስቲያን በስፍራው ቤተ ክርስቲያን እንዲሰራ መፈለጋቸውን ጠይቀው በህዝቡ ፍቃደኝነት በአካባቢው መሬት የሚሰጡ የአካባቢው ባለይዞታዎችን ቃል አስገብተው ሊመሰረት መቻሉን ተረዳን። ያን ሁለት መሬት የምትሰጡት ስጡ ቃል ግቡ ሲባሉ እናት ታፈሩ ደገፉ የተባሉት ጫላ ገመቹ፣ ውቢቱ ሞላ፣ ንጉሴ እዴ የሚባሉ ሰዎች እንሰጣለን ብለው ያን ሁለት ከ3000 ካሬ በላይ ቦታው ላይ ሰጥተው ቦታው እንዲታጠር ታዞ እንጨት የምታመጡ ቃል ግቡ፣ ቆርቆሮ የምታመጡ ቃል ግቡ ተብሎ ይሄን የምናየውን መቃኞ ቤት ቆርቆሮና እንጨቱን በአንድ ቀን የተገኘ እንትን ነው። ህዝቡ በደስታ እንትን ብሎ ተሰብስቦ ያ ሆነ። ወዲያው ያው 2000 ገባ፣ ሚሊኒየም ገባ። መስከረም ከጠባ በኋላ ወረዳውንም በመያዝ የተመረጡ ሽማግሌዎችንም በመያዝ ወደ ብፁዕ አባታችን አቡነ ጎርጎርዮስ ጋር ተኬደ። ብፁዕ አቡነ ጎርጎርዮስ ጋር የተጓዙትና በአካባቢው ቤተ ክርስቲያን እንዲሰራ ፍቃዳቸውን ለመጠየቅ ያቀኑት እነዚህ ታሪኩን የሚነግሩን ግለሰቦችና በወቅቱ የአካባቢው የተመረጡ ሽማግሌዎች ለብፁዕ አቡነ ጎርጎርዮስ ስለመጡበት ስፍራ ገለጹላቸው። ብፁዕ አባታችንም የሚያውቁትን አንድ ታሪክ አጫወቷቸው። የሄዱት ሽማግሌዎች አዛውንት፣ ትላልቅ አዛውንት ወደ 5-6 የሚሆኑ ሽማግሌዎችን አብረን ሄደን ብፁዕ አባታችንን አገኘናቸው። ለምን መጣችሁ? ከየት መጣችሁ ብለው ሲሉን ከዚህ የመጣ ነው ከዱከም ቦታውን ገልጸው እና እንደዚህ ዋሻ ተገኝቶ ታቦት እንዲወጣለን
ለማስፈቀድ ነው ለመጠየቅ ነው የመጣ ነው ብለው አሉ። የቱ ጋ ነው ከኮራ ማርያም ወዴት ብለው ሲሉ ከዱከም ወጣ እንዳለ ያ ባለቃልቻው ቤት ብለው አሉ። በሚሉበት ሰዓት አዎን ብፁዕ አባታችን ብለን አልናቸው። እሳቸው ከወንበራቸው ብድግ ብለው ተነስተው በእውነት እኔ ምንም አልላችሁም፣ እኔ ቦታውን እፈቅድላችኋለሁ፣ ግን አንድ ታሪክ ልንገራችሁ። ወደዚህ ወደ ምስራቅ ሸዋ ሀገረ ስብከት ተመድቤ ስመጣ ልክ እዚህ መግቢያ እልፍ ብሎ አዲዱ ጋር ስደርስ ነጭ ቆርቆሮ እንትን ብሎ ትልቅ ጉልላት እና ያንጸባርቅ ነበርና ምን አይነት ቤተክርስቲያን ነች ማላቃት በኔ ሀገረ ስብከት ምን አይነት ቤተክርስቲያን ነች ያለችው እዚህ መሀል አስፋልት ላይ ብዬ እስቲ አቁምልኝ ብዬ ሾፌሬን አቁሜ ወርጄ ተሳለምኩ። በመሳለምበት ሰዓት ምን ያያደረገው ነው ብፁዕ አባታችን ብሎ ሾፌሬ ሲጠይቀኝ የማላቃት ቤተክርስቲያን ማናት ብዬ እኮ ተገርሜ ነው ልሳለማት ብዬ ነው። አይ ይሄ እኮ ቤተክርስቲያን አይደለም የጣዖት ቤት ነው ባዕድ አምልኮ ቤት ነው ብሎ ሲሉ ከዛን ዞሬ ወደ ኮራ ማርያም ተሳልሜ ይቅርበኝ አንቺ በዚህ አገር እንትን ላይ አገር ስብከት ላይ ያለው ይሄ ቦታ ወደ ቤተክርስቲያን ተቀይሮ እንትን እስክል ድረስ አታሳልፊኝ የኮራ ማርያም ብዬ ተማጸንኳ ነገርኳት። ይሄ በቃ ለኔ ስለቴ ነው የደረሰው ማለት ነው። ምንም አልላችሁም፣ በጣም ደስተኛ ነኝ እግዚአብሔር ይመስገን ብለው ይሄንን ታሪክ ነግሮን ችግር የለውም ስለ ዋሻ ብላችሁ እንትን እንዳትሉ ባህልና ቱሪዝም እንትን ሊልባችሁ ይችላል፣ ነገሩ ሊያጓትትባችሁ ይችላል። አሁን ያለውን ነገር ቦታ አጥላችሁ አለን አጥራችኋል፣ አጥረናል። አሁን ምን ትፈልጋላችሁ? ቦታው እንዲባረክልን እና ቤተክርስቲያን እንዲሰራ ለመቼ ያስባችኋል? ለጥቅምት 5 2000 ጥቅምት 5 ላይ እንዲባረክልን ብለዋል። እመጣለሁ ምናልባት የሲኖዶስ ስብሰባ ካልገባው ራሴ መጥቼ ቦታውን እባርክላችኋለሁ፣ ከገባው ግን ሌላ ቆሞስም ቢሆን ልኬ አስባርካለሁ አሉ። እንዳጋጣሚ የሲኖዶስ ስብሰባ ገብቷል። ይሄን መተው ልከውልን ከአዲስ አበባ ቆሞስ ቦታው ተባርኮ ልክ ከጥቅምት 10 ከተባረከ በኋላ ህንጻው አሁን የምታዩት መቃኞ ተሰርቶ እዛው 2000 ዓመተ ምህረት ላይ የካቲት 15 ጽላቱ ገብቶ በየካቲት 16 ባለ ንግሷ ሆኗል ማለት ነው። አባለሙ ተክለ ማርያም እኔ ቀደም ስለሌለውም በእሷ ምክንያት ራእይ አሳይታ መጥቻ በ2004 ዓመተ ምህረት እነኚህ ልጆች እያደራጁ ህዝቦችን ሁሉ ነገር አስፈቅደው እያታያቸው ራእይ በዚያ ምክንያት ከዚያ ጀምሮ እዚህ ነው ያለሁት። እኔ የቦታውን በረከት እስቲ ይንገሩን። ምን አይነት በረከት አለ? ምን አይነት ቃል ኪዳን አለ? እዚህ ቃል ኪዳኑ እንግዲህ እሷ እንግዲህ የምታዙ በረከት እንግዲህ እንደናንተ ያለውን ቤቷ እንግዲህ እዚህ ውስጥ ስላለች እንድትሰራላት እያሳየች እናንተ እንግዶችን እየጋበዘች ነው ያለችው። አይ ምን መሰለዎት አሁን ወጥቶ ማረፊያ ስለሌለው ያ ሲፈጸም ነው እንግዲህ የሚንቀሳቀሰው። ምን ላይ ይወጣ አሁን ጽላቱ ዛሬ ምን ላይ ያልፋል? ያ ከተፈጸመ በኋላ እንግዲህ ያው ቦታ አለው ምን በላይ ሁሉ ነገር ተቀርጾ ይቀርብለታል። ያን ጊዜ ነው ነገር ሁሉ የሚስማማው ማለት ነው። አሁን እዚህ ውጣም ቢላ አታስወጣም። አሁን ይሄ ታይሰራ ባለሁም ከልክላለች። አዎ እዚህ ሁሉ ተቆፍሮ ሄድ ሲሉ አቃጠለችም ነው የቀረው። ጭራሽ እስከዚህ ድረስ ነው ዋሻው የሚያስከርቀው ውስጡ እና አሁንም አስቀድመን ያን ነገር ተረባርበን በሁላችሁ በጸሎቱም በስጦታውም በሁሉ ነገር ተረባርበን ያ ማስፈጸም ያለው ዛሬ ተጭሩ አይታላል አደባባው ላይ ያ ነገር እንግዲህ ከዚህ ወዲያ ለማድረግ ይቻላል ማለት ነው። የሚደንቀውን ዋሻ የሚደንቀውን ታሪክ ከአካባቢው ተመለከትን፣ ሰማን፣ ቤተክርስቲያኑንም ጎበኘን፣ ተሳለምን። መንደሎ ደብረገነት ቅድስት ኪዳነ ምህረት እዚህ ዱከም በተለይ ከአዲስ አበባ ጥቂት ኪሎ ሜትር ወጣ ብላችሁ ዱከም ከተማ መንደሎ ደብረገነት ቅድስት ኪዳነ ምህረት የነበረውን ሁኔታ ነው ያስቃኘናችሁ።